በአፍንጫው ያሳድጋል ሲጀምር ማስሎ ነው እሱ ህግ ያለበት። በተለይ አንዳንድ ባሎች ባካችሁ ያገቡት ማለት ነው ያላገቡት ቢያንስ እንኳን ልጆች ናቸው ምንም የሚያውቁት። ዛሬ እንግዲህ በጣም ይሄን ሳምንት የሚሆን በቃ ሁሌ ቲክታክ ስከፍት ማያቸው ነገሮች የሚሰማኝ በቃ አይደል የሆነ ለምንድን ነው እንደዚህ እየሆነ ያለው እምላቸው ነገሮች አሉ። ማለት ቀጣይ ልጆቼ ምንድን ነው የሚሆኑት ብዬ ሳስብ የሚመጡልኝ በቃ እነሱን ሳይ በቃ ስለ ልጆቼ የምሰጋባቸው በቃ ስጋት የምገባባቸው ቪዲዮዎች እያየሁ ነው ቲክታክ ላይም ዩቲዩብ ላይም። እና ዛሬ እስቲ አንዳንድ ቪዲዮዎችን እያመጣው እነሱ ላይ ኮሜንት ሰጥባቸዋለሁ። አሁን እቺ ልጅ ሁሌ ሳያቲኝ ኖርማሊ ይሄ እቃ በማጠብ ምናምን ነው፣ ግን አለባበሷ አፕሮፕሪየት አይደለም፣ ትክክል አይደለችም። በቃ የሆነ ልታሳየው የፈለገች ነገር አለ አላውቅም። ኖርማሊ ማለት አሁን በዚህ ሰዓት እንደሱ አይነት ነገር ካላደረገች ቫይራል ላይ ወጣላት ይችላል እቺ ልጅ ኖርማሊ ይሆናል አላውቅም። ግን ብዙ የሚታዩትም እንደዚህ አይነት ቪዲዮዎች ናቸው። ግን ደግሞ ምንድነው ራሱ ተመልካቹ ምን እንደሚፈልግ አይገባኝም። ኖርማሊ ግን ይቺ ልጅ አሁን ምንድነው እያስተማረች ያለችው? ምንድነው ማስተላለፍ የፈለገችው? ሁሌ የማይገባኝ ነገር ነው። ማለት ትዳር አላት፣ ልጆች አሏት ይቺ ልጅ ማለት ባለቤቷ ራሱ ተያይ ደግሞ በቃ አሁን በጣም ችግር የሆነብን ዩቲዩብ ላይ ቲክታክ ላይ ባሎቻቸው ምንድነው ስራቸው ማለት እኔ አላውቅም። ወንድ ባሌ ራሱ እንዲታይብኝ አልፈልግም። ማለት ሚስትህ ደግሞ እንዲያይብህ ሰዎች በሱ ብቻ ኮንቴንቷ እሱ ብቻ ሆኖ ሚስቱን በዛ ምክንያት ብቻ እንዲከተሏት የሚፈልግ ወንድ እኔ ጤነኛ ወንድ አይመስለኝም። በቃ ሚስቱን ለመሸጥም የሚደራደርም አይመስለኝም ይህ ሰው ሲጀመር ማለት ነው። እና ተገቢ ነው ማለት ሚስትህን ሀይ ማለት እኮ ትክክል። በቃ ኖርማሊ ሚስትን መግዛት ይሄ ምንድን ነው የሚባለው? ሚስትን መምራት የሚባለው ነገር አሁን በዚህ ሰዓት ያለ ሁላ አይመስለኝም። እኔ ሚስትየው ናት እየመራች ያለች። በቃ ማለት ይሄ ሰው አሁን ሚስቱ እንደዛ ሆና እንድትወጣ እየፈቀደ አብሯቱን ላይ ይቀረጻል። አንዳንዴ በጣም ይገርመኝ እና ምንድነው ብቻ ምንድነው ማስተላለፍ የፈለገው ይሄ ሰውዬ አላውቅም። እኔ ማለት ሚስትህን የምትወዳት ሚስትህ እንደዚህ ሆና እንድትወጣ ደግሞ ማለት በጣም በብዙ ሺህ ነው የሚታየው። ባይዘ እንደዚህ አይነት ቪዲዮዎች ሲጀመር ሰውም ወዶ አይመስለኝም። ቫይራል ለመውጣት ወይ ደግሞ ኑሮ ሲከብድህ ደግሞ እንደዛ የምትሆንበት ሁኔታም ይፈጠራል። ኖርማሊ ያ ሰው ይሄ ራሱ የሰራው ይሄ የሚያየው ተመልካቹ የሚያየው ሰው ራሱ የእሷን በጣም ነው የሚያየው። እንደዛ ተገላልጠው ጡቷን ገልጣ ቂጧን ገልጣ የምትታየዋን አጭር ለብሳ ያለችዋን ሴት ነው ብዙ ቪው የምታገኘው ማለት ነው በዚህ ሰዓት። ያ ለምን ሆነ? ያ ማይንድ ሴት እንዴት ነው እንደዚህ ሆኖ ማለት ይሄ የኢትዮጵያዊ ባህል የት ነው የገባው? እኔ በጣም ነው ግራ እየገባኝ ያለው ነው ማለት እና ፕሊዝ በተለይ አንዳንድ ባሎች ባካችሁ ያገቡት ማለት ነው ያላገቡት ቢያንስ እንኳን ልጆች ናቸው ምንም የሚያውቁት ነገር የለም። እኛ ልጆች አሉ፣ ልጆቻችንን ማሰብ አለብን። እኔ እንደዛ ሆኜ እያየች ያደገች ልጅ ምን አይነት ልጅ ነው የምትሆነው ቀጣይ? ፕሊዝ ለልጆቻችን እናስብ። ባሎች ደግሞ ሚስቶቻችሁን እባካችሁ ያዙልን። ማለት እቺ ልጅ ጽዳት ላይ ከሆነ ሀሳቧ ይሄ አፈንድዶ መሆን የለበትም ባይነኝ ለማጠብ ፕሊዝ። እንቀጥል። ሁለተኛ ቪዲዮ ደግሞ ኔክስት ቺቲንግ እንደኔ አስተሳሰብ ስህተትም ምርጫም አይደለም ብዬ ነው የማስበው። ታዲያ ምንድን ነው ብዬ አስባለሁ። ቺቲንግ ምኞት ነው። ቅጽበታዊ ከሆነ ምኞት ነው የሚጀምረው። ምኞት ደግሞ የእኛን ያልሆነ ንብረት የእኛ እንዲሆን መመኘት ነው። አእምሯችን ያስበዋል፣ ከዛ እንፈጽመዋለን ማለት ነው። ምኞት ከትናንሽ ነገሮች ነው የሚጀምረው። እነሱ መናፍስት አይደሉም፣ መላእክትም አይደሉም፣ እንደኛ ሰዎች ናቸው። አንዳንድ ሰዎች ስለ ቺቲንግ ሲያወሩ ይመጻደቃሉ። ማለትም ቺት ተደርጎባቸው ይቅር ላሉ ሴቶች ንቅንቀትን ያሳያሉ። ይሄ ደግሞ በእንጨት ቁስል ነካክተው ወደ ኋላ ተመልሰው ችግራቸውን እንዲያስታውሱ ያደርጋል ብዬ አስባለሁ። ታንኪዩ።
ልክስክስ ባል ያላችሁ እና ደግሞ ትንሽዬ ቤት ከሆነ የምትኖሩት አጠቃላይ ሰራተኛ መቅጠር ያለባችሁ አይመስለኝም። እንደኔ ያሳሳሉቻችሁ ጸባይ እናንተ ታውቁታላችሁ ከመጀመሪያው ማለት ነው። ወጣችሁ አደባባይ ከምትሰጡ እንደዛ ብታደርጉ የተሻለ ነው ብዬ እሺ የዚች ደግሞ ግራ ነው የሚገባኝ ሐሳቧ ምንድነው አይገባኝም ነው ማለት ምንድነው እየመከረች ያለችው? ከዚህ በፊት የሆነ ቪዲዮ አይቼላት ነበር እና ይሄ ባልሽ ቺት የሚያደርግ ከሆነ አትፍቺው ምናምን የሚል ማለት ነው። ውዴ ለምንድን ነው ማትፈታው? ቺት ሲያደርግ እኮ እንትኑ ማለት ሄዶ ቺት አድርጎ ብቻ አይደለም የሚመለሰው፣ ይዞ የሚመጣው በሽታ አለ። በጣም ጨቅ በሽታ ነው ይዞ የሚመጣው። እንዴ ይሄ ምንድነው መልስ እየተመላለሰች ነበር ማለት ሴቶች ሲመልሱላት እናንተ የራሳችሁ ገቢ ስላላችሁ ነው ምናምን። የኔ ውድ ጤነኛ ከሆነች የራሷ ገቢ ይኖራታል። ባይዘው የእውነቴን ነው የምልሽ ውዴ፣ ሁሌም ማሰብ ያለብሽ አንቺ ጤነኛ ሁኚ እንጂ ልጆችሽን ጤነኛ ሆነሽ ታሳድጊያለሽ። ባልሽ ቺት እያደረገ እንደሆነ ሳታቂ ለተጎዳሹ እንኳን እያዘንኩኝ ደግሞ ድጋሚ እያወቅሽ ድጋሚ ሌላ ጉዳት ላይ ባይዘው ዋንስ ቺተር ኢትስ ኦልዌይስ ኤ ቺተር። በቃ ሊስተካከል አይችልም። አንዴ ቺተር ከሆነ አንድ ሰው ወደ ኋላ ሊመለስ አይችልም። በቃ ኦልዌይስ ኤ ቺተር ነው። በቃ በተለይ ደግሞ ይሄ ይቅርታ ያረግሽ ስትሄጂ ኖርማሊ አንቺ የሱ በሽታዎች ተቀባይ ነው እንትን ሴቶች ነን፣ በጣም ተጠቂዎች ነን ለበሽታ። ፕሊዝ አንዳንዴ የምንናገራቸውን ንግግሮች እያረብን እያወቅናቸው ማለት እቺ ሴት እርግጠኛ ነኝ እሷ እንደዛ ቢደረግባት ቁጭ ምትል ሴት አይደለች ማለት ቪው ለማግኘት ብለን ቀጣይ ልጆቻችን ላይ ጀነሬሽን ማለት ቀጣይ የሚያየውን ልጅ ለምን እናበላሻለን? ማለት አንዲት ሴት የቤት እመቤት ስለሆነች እኮ ደደብ ወይ ደግሞ አካል ጉዳተኛ አይደለችም እኮ ወጣ መስራት ትችላለች። ባልሽ ቺተር ከሆነ ሰራተኛ ትቅጠሪ ምናምን። ሰራተኛ ቀጠረች አልቀጠረች የ5 ደቂቃ ስራ ነው እኮ ሄዶ የትም ያገኘዋል። አንዳንዴ እኔ ማለት መናገር ስለቻልን ወይ ደግሞ ፕላትፎርሙ ስለተመቻቸ ብቻ የምንናገራቸው ነገሮች ቀጣይ ዋጋ ያስከፍሉናል። ፕሊዝ እያሰብን እንስራ። ልጆች አሉሽ፣ ለልጆችሽ አስቢ እባክሽን። ማለት ቪው ስላማረ ወይ ደግሞ ቪውሽ በጣም ስለታየ ትክክል ነሽ ማለት አይደለም። በጣም ማስተካከል ያለብሽ ነገሮች አሉ። በጣም ብዙ ንግግርሽ ማስተካከል አለበት። ቢያንስ እንኳን እንዲህ ብትይ ይሻላል። በቃ ቺት አድርጎብሽ ግን ደግሞ ሰርቫይቭ ማድረግ ማትችይ ከሆነ ውዴ አልጋሽን ላይ ጌታሽ ግን ሚስቱኝ ብትያት ይሻላል። ልጆቿን ከባሏ ጋር ሆና ማሳደግ ማለትም ከተቻለ ማለት ነው። ካልተቻለ ግን ልጆቹን በአፍንጫው ያሳድጋል። ሲጀመር ማስሎ ነው ህግ ያለበት ሀገር ላይ ነው እኮ ያለን። ራሷን ደግሞ ትችላለች። ሴቶች ነን፣ በጣም በጣም ጠንካራዎች ነን። ምንም ነገር ማድረግ እንችላለን። ባይዘው ይሄንን ስላልኩኝ ኖርማሊ ፌሚኒስት ነሽ ምናምን ልትሉኝ ትችላላችሁ። አይደለም። እኔ ትዳርን ማከበር የቤት እመቤትን በጣም የምደግፍ ራሴም የቤት እመቤት ነኝ ኖርማሊ። ግን ደግሞ የቤት እመቤት ስለሆንኩኝ አድቫንቴጅ እንዲወሰድብኝ የምፈቅድ ሴት ደግሞ አይደለም። የቤት እመቤት የሆንኩት በፈቃዴ ነው። ምክንያቱም ልጆቼን ማሳደግ ስለምፈልግ ጠንካራ ባል ስላለኝ ሰርቶ እየገባ ስለሆነ እኔ የቤት እመቤት ነኝ። ሲቀጥል የቤት እመቤትነት ማለት እኮ በጣም ትልቁ ስራ ነው። የተባረኩ በጣም ቆንጆ ልጆችን እያሳደግን ነው። ልጆቻችንን በራሳችን በጥሩ ስነ ምግባር እያሳደግን ነው። ይሄ ማለት ግን ኢኮኖሚካሊ ብር ስላላስገባን ብቻ ተጠቂ ሆናል። ሲደረግብን እኛ አዶር እያደረግን ባል ሲሳደብ ሲያመናጭቀኛ እንድንችል አይደለም። እኛ ቤታችንን እየደጎምን ነው። ቤታችንን እያሳደግን ነው። የሚያከብር ጥሩ ባል ሚስቱ እያደረገች ያለችውን ነገር የሚሰጥ ክብር የሚሰጥ ባል ሲኖር ደግሞ ይሄ ትልቁ ስራ እንደሆነ ያውቃል ማንም ወንድ። ያ የማያውቅም ያ አድቫንቴጅ መውሰድ የሚፈልገው ሚስቱ ቤት ስላለች ደግሞ ሌላ ሴት ማግባት የሚፈልገው ወንድ ደግሞ
እሱ ጋር ያለች ሴት ደግሞ ቫሊዋ ትልቅ ስለሆነ ሌላ ቦታ ነው መሄድ ያለባት። በቃ ማለት ብዙ ነገር አለ ውዴ፣ ልጆችሽን አሳድግ፣ በሽታ አለ ማለት አንዳንድ ምክሮችን ዝም ብላችሁ እንደወረደ አትቀበሉ። ኮሜንቶቹን ሳይ ነበር። ልክ ነሽ፣ አዎ ሰራተኛ አያስፈልግም ምናምን ስትሉ ነበር። ለምን ይሄን ያለ መውረድ ፈለጋችሁ እንዴ? ካንቺ ከቆንጆዋ ከቤቱ ራስ የቤቱ ውበት ከሆንሹ አንቺ ጋር ተስማምቶ አንቺን አክብሮ ያንቺን ቫልዩ አውቆ ከማይኖር ሰው ጋር ሰራተኛ ጋር ይልከሰከሳል ብለሽ ከምትገምጪው ሰው ጋር ለምን መኖር ፈለግሽ እንዴ? አንቺ ሰራተኛ ባታስገቢለት ቀላል እኮ ነው። በዚህ ጊዜ ከየትም አምጥቶ ያደርገዋል ያንን ነገር። የኔት ቲክታክ ላይ የምታወሩ ዩቲዩብ ላይ የምታወሩ ሰዎች ማለት ነው ብዙ ነገር ታበላሻላችሁ። ፕሊዝ እኔ ማለት ነው ከነዚህ ይሄ የውሸት ፍቅራቸውን የሚያሳዩት ቲክታከሮች ይሻላል። እውነት የምር ቢያንስ ትዳርን ቆንጆ ትዳር ዓለም ላይ እንዳለ ይነግሩናል። አለ ያ ትዳር ባይዘው አለ። ይሄ ውሸት ላይሆን ይችላል የነሱ ህይወትን አለ። ቆንጆ ትዳር ያላቸው ሰዎች የሚያስቀና መተሳሰብ፣ መረዳዳት፣ ተግባብተው የሚኖሩ ትዳር ያላቸው ሰዎች ኢትዮጵያ ውስጥ በጣም ብዙ ናቸው። እና ለምን ብለሽ ነው አንድ ጨምላቃ የተበላሸ መጀመሪያውን የተበላሸን ወንድ ተሸክመሽ የምትኖር? በኢኮኖሚ ምክንያት ጉልበት እያለሽ ሰርተሽ መኖር እየቻለሽ ምን ቦታሽ? በቆሎ ሸጠሽ ብታሳድጊስ? ልጆችሽን ቢያንስ ማይንድ ሴታቸው የተስተካከለ ሆኖ ታሳድጊያለሽ። እሺ ውዴ ፕሊዝ እናንተም እባካችሁ ተስተካከሉ። አመሰግናለሁ። ያው ኖርማሊ ኢሞሽናል ሆኝ ያለውኝ በጣም ይቅርታ። ብዙ ጊዜ ሳይ ስለሚከፋኝ ነው። ሰዎች የሚሰጧቸው ምክሮች የጨነቀው ሰው ብዙ ነገር ይቀበላል። ጭንቀት ላይ ያለ ሰው ተቀብሎ ነው የሚሄድ። ያንን ነገር ኖርማል ነው የሚቀበለው። ውዴ እባካችሁ እንደናንተ ተመችቶት ያለ አይደለም ሰው። አንቺ የምታወሪውን ኑሮ የምትኖር ሴት አለች። ያችን ሴት እውነትና ሪያሊቲውን ነው መናገር ያለብሽ እባካችሁና እናንተም ሴቶችዬ ፕሊስ አገናዝቡ። ለራሳችሁ ክብር ስጡ። አንቺ የጣልሽውን ባለቤቱ የጣለውን ማንም እንትን አይለውም። እናመሰግናለሁ ውዶቼ። ሰላም ዋሉልኝ። ኮሜንት ላይ አስቀምጡልኝ። አመሰግናለሁ። ባይ